ዛሬም በድጋሚ የአክሱም ሙስሊሞች ላይ ጥቃት ተፈጽሞ ነበር። ማለትም ሚያዝያ 7 ወይም ሮብ መስጂድ ውስጥ በሚገኙ ሙስሊሞች አሰጋጁ ኢማሙንም ጨምሮ ሌሎች ሙስሊሞች ላይ ጥቃት ደርሷል። ስለ አክሱም የሚያሳስባችሁ ሙስሊሞች በሙሉ ይህን ቪዲዮ በደንብ ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ለብዙ ሰዎች መረጃውን አዳርሱ። ይህን ጥቃት የፈጸሙት ባለፈው የሚያዝያ 2 ወይም የጁማዓ ሶላት ወቅት ያደረሱት አጥቂዎች ሲሆኑ ዛሬ የሚያጠቁት በሞተር ተደራጅተው አጥቅተዋቸው ነው። እንዲሁም የመስጂዱ ኢማም ክፉኛ በመቁሰላቸው ሕክምና እየተደረገላቸው ነው። ነገር ግን እስካሁን ከክልሉ አስተዳደር እንዲሁም የጸጥታ አካላት የተሰጠ የዋስትና ማረጋገጫ ስለሌለ ሌሎች ሙስሊሞች ስጋት ላይ ይገኛሉ። ይሄ ነገር እስከ መቼ ነው ፍትህ ለአክሱም እያለ የሚቀጥለው? መቼ ነው መፍትሄስ የምናገኘው? በቅርቡ ኢንሻአላህ ነስር እንደምናገኝ ጥሩ ዜናም እንደምንሰማ ባለሙሉ ተስፋ ነን። በአላህ ላይ እርግጠኞች ነን። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።